ዱሳማኒ በኢየሱስ ስም እኔ ያሳፍረኛል ከዚህ በኋላ ካልተረዱ አቅሜ በላይ አንተ ምን ነው? እግዚአብሔር ደሰኝ እግዚአብሔር ዋትስአፕ ዩቲዩብ እንደምን አደራችሁ፣ ከረማችሁ፣ ሰነበታችሁ፣ ቆያችሁ። ዛሬም አዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ የምንሰራው ምንድን ነው? ሁሉንም እናስደነግጣችኋለን። አዎ እናስደነግጣችኋለን። እንዴት መሰላችሁ? እኔ ላይ የማይጠብቁትን ነገር አረግና ሁሉም ጋር ይላል። ቦቸራ ጋር አፍላ ፍቅር የሚቀረጽበት ቦታ ሁሉም ጋር ማለት ነው የማውቃቸው ሰዎች ጋር። ከዛ የእነሱን ሪያክሽን እስቲ አብረን እናያለን። የዛሬ ውሏችን እንደሚሆነው እኛን ሉካችንን የሚቀይርልን ነገሮችን እንገዛለን። ማድረግ ያለብንን ነገር እናደርጋለን። ብቻ ሁላችሁም ተከታተሉ። ይህን ቪዲዮ ሰብስክራይብ እያደረጋችሁ ጀምሩት። ይመቻችሁ። ወዳችኋለሁ። ወደ ቪዲዮ ፓፒ ና ጨርሻለሁና በኢየሱስ ስም ፓፒ አታ እንዲ አንቺ ግን ገብርኤል ደበደ። በኢየሱስ ስም አታውረድ። እስኪ ስም ቆይ በእናትህ ተወጄ እንደኮ በቃ እንዲ ልደታን ጸደይ እግዚአብሔር ያበረታታል። ስማ ሳሚ ቅዱስ አማኑኤል ጭንቅላት ላይ ተሰርተው አይደለ ነው? ታቶ እስኪ እግዚአብሔር በል ጓደኞቼ አረዳችሁ። ምን እዚህ ማለት እንጂ አንተ ምን ማለት ነው? እግዚአብሔር ደሰኝ እግዚአብሔር ቴዲ ናገባ አንተ ቀሌታ ራስታፋራይ ኔጋ እጁን ታቶ ተሰርቶ ነው እንዴት ነው? አለው ሱና ያምራል። አንተ ታቶ ነው ወላላ ታቶ ምን ነው እጅ ገረፍ ነው አይደለም አይደለም። እስቲ ጋር እዚህ ገና ነው ተፋተኛ አምርብኝ ማረግ ዳን ዝማል አንሳይዱ ምንድነው እየሆነ ያለው? በቤቴ ያበደ ደብሯት በስተው ያበደ ቁም ነገር ግን እስቲ እንትኑን አንሳ። አይነሳም። ኦኬ ይነሳል፣ ግን ይበላሽብኛል። ድጋሚ አላስተካክልም። ለይወት ጆዬ ሊጋማን ማናችሁ ምንድን ነው
ሰላም የለም እንዴ? እንዴት ነው? ፕሊዝ እንዴት አባቱ ነው ያወራብሽ? እናቴ ነው እንዴት ነሽ? አቋጥር ስማ፣ አስከሰኔ ቆንጆ፣ አስከሰኔ አበባ ማይ እንዴት ነሽ? በእናትሽ ይሄን ነገርሽን ተይኝ ብልሽ አልሰማም። ማሻሽ ዋዛፍ እንዴት ነሽ? ላሳይሽ የሆነ ነገር እንግዲህ ሁሉ በደነገጡት ምን አይተው ነው እኔን በዚህ አይነት ስታይል አይገርማችሁ? ስለዚህ ሁሉም የደነገጡበት ምክንያት ምንድን ነው? እቺ ፀጉር ስታይል እና ይሄ ነው። ዋትስአፕ ሸገሪያንስ አሉ። ዋትስአፕ ሸገሪያንስ እንዴት ነው? ታቱ ነው። እስቲ እግዚአብሔር ታቱ ብቻ እንደ የሚታይሽ እስ አቤት የሰው መጨረሻ። ኧረ ደዛም ለቤቴ ያጃሲ ድንግልን በል ሸገሪያንስ አሎ ወገና አሎ ሸገሪያንስ ስራ ሲኖር ፋውንዴሽን አለ። ፋውንዴሽን ትቀቢኛለሽ። ሜካፕ ነው አልቀባም ማለት አልቀባም። አንዴ ተነቀሰና እና በስርዓት እንደዚህ አይደለም። እና ዛሬ ይሄ ፀጉሬ ተሰራው ፋሽ እንዴት ነው እኮ ነው ፀጉሬ እንዳምር ሜጋ ማለት ነው። ድንግልን አምር ናሽ ታቱ እና ታቱ እኔ አውቃለሁ። ናሳይ እና ደደብነህ ድንግልን አገርኩ ማለት እንዴት እንደሚያምር ድንግልን ደደብነህ ያሉት ማርያም ነው። ቢከሌለ ደደብነህ ድንግልን ቀሽም እመቤቴን ያሬድን ያሳፍረኛል። ከዚህ በኋላ ካንተ ጋር መሄድ ማርያምን ይምር ለአንድ ያሬድ ይሄ አንተ ማንነት አይደለም። ማርያምን አያምርም። ማርያምን አያምርም። በቃ አንተ ቲኔጀር ነህ አንተ ምን ሆነህ? አይ ማን ነው ከማን ጋር ነው? ስራ ነው እንደወጣው ማንሽ በቀሉ ነሽ? አይደለም ማለት ኧረ አንተ ምን አይነት ሰው ነው? ይበናት አለባበስ ያምራል። እስቲ ማለኝ ማርያም አንተ ዛሬ ስኬጁል አለኝ ማለት ከ10 ሰዓት በኋላ ይሄኛው ሙሉ እና እዚህ ላይ አንገት ንቅሳት
ጆሮ ግን አልገባም። አያደርግም። ይኸው ያሬድ ሙሉ እያስገብ ነው የሚለጠፍ ነው። ለምን ስትበሱ ማለት ኧረ እዛ የሚበሳ ነገር ይብስ ተበስታታለህ ወይስ አለ ፊቴ ቲማቲም ነው። እስኪ እግዚአብሔር ይኸኛው ግን ለምንድን ነው የተበሳው? ምን አስፈለገ? ልክ መቀየር ፈልጌ መቀየር ፈልጌ ልክ መቀየር ፈልጌ። ኧረ አንተ ኪድዬን ያስጠላል። ቴዲ ሽጉጡን አድርጎ ነው የሚመጣው። ምንድን ነው የትኛው አንተ ወታደር ነው? ዞሮ ዞሮ እግዚአብሔር ላይ ያምርማል። ይሄን ነገር አጠፋሁ። ኧረ በጊዮርጊስ ፈላጊ አንድ ጤና ታቱ ሎቲ ስላለ ይጠላል። አዎ አዋላል ምን አስወክሽኝ? ኧረ እንትን አሳለፈ ነው። ለስንት ነገር ሳስብሽ ልቤ ስንቱን አስቦ አይጠበቅም ካንቺ ያለ ዘፋኝ እሺ ላታጠሉታት ነው አንተ የራሱ ፀጉር እኮ ነው የራሱ አይደለም። ባካስቀጥሎ ነው እንጂ ሂውማን ሄር እኮ ነው። ሂውማን ሄር ማለት ነው የፈረስ ጭራ ማለት ምን ማለት ነው? የፈረስ ጭራ ማለት በቃ በጣም ኖ ወርድ ነው። ለዚህ በጣም ኖ ኧረ ጋይስ እንደው ያምራል ብላችሁ ኮሜንት የምታደርጉ ሰዎች አደረጉ እንዴ? ኦኬ ደግሞ ይቀርጻሉ። ምንድን ነው አሁን ግን ንገረኝ። የዩቲዩብ ካሜራ ባይኖር የምንናገረን ነገር እያሰብን ጌታና ወይ አንዴ ኦፍ አድርግልና ከዛ ኦን ጌታን አንዴ ነሰሩ እዚህ ነገር ተሳደብና ይወጣላል። አንዴ አይ አንዴ በጌታ አንተ ነው ምን አትፎዳ ችግር የለውም ችግር የለውም። እንዴ ይክሌንት ምን አይነት ኮዳ ራስ ነው ሲያስጠላ እግዚአብሔር ዞር ወር ዞር ግን እንዴ ኧረ በእናትህ በኢየሱስ ስም ወዶ ታዲ ጻባስ አንተ እንደዚህ ያገልኛል ብዬ አላሰብኩም ነበር። አረ ማሊ እና ቦሻራ ሪአክሽን ይሄንን ይመስላል። አፍላ ፍቅሮችን ደግሞ ሄደን አብረን እናያለን። ልትይ ነው አፍላፍከር መድኃኒዓለም አይሰለስከኝ አይ ካንት ቦቼ ጆሮ ይቆማል። አረ ይገባል ቦቼ አገደልኝ ሆነሽ ምን ይባላል? አንተ አረ ካሜራማን እና ታዲያ እኔ ወደ ቤት ይገባል ሲጀመር አላየሁም ዲስኮ ታንዴ ነው እናላላሊ አላጂ ስንተኛ ነው? ሶስተኛ ተጣለኝ እኩል እንደዚህ እየተባባለን እኩል ነው እያወራን አይደል ለይዶ አየልኝ እንደዚህ ነው ይችላል ላስጠፋ አላቺ እግዚአብሔርን ነይ ብቻ እሺ። ሁለተኛ ቤቱ ጋር መጥተናል። ሶስተኛ እና አፍላ ፍቅሮች ጋር እንሄዳለን። ቤተሰብ ጋር ቤቱ እንደዚህ ካለችኝ አስቡት። like ሰብስክራይብ እያደረጋችሁ ያበለ እንዴ ካብላ በቃ መጀመሪያ ያገኘው ተወሰነ ነው ታቶ ምናምን እንትኑ ነው ያበደ ነው ዋጓ ነው ኢንፊጌን ማሽዋል በሚያሲ ብላ እዛ ገኝ ያበደ ነው ኧረ ያበደ ነው እሺ እኛ ታየው እንትና ያልመሰለችው የልጅ ሩባ አባት ማን ነበር ስሙ? የልጅ ሩባ አባት አላልኩም። ይሄ ሽጉጥ ግን አይተኩስም አይባርክም። አጆ እንዴት ነው? ሪል ጋንግ መስለሻል ነው? አተለ እንዴት ናት? እንዴት ነው? እንዴት ነው? ጃ
እስቲ ምንድን ነው ዲያስፖራ? የከሰረ ዲያስፖራ መሰለህ። የከሰረ ዲያስፖራ አላለኝም። ለዚህ ነው ያስወጣሽኝ። ገና ተኝቼ ነበር እኮ። ምን አባት ተኛለህ? ይሄ ታቱ ፌክ ነው በለኝ። ሪል ነው። ይሄስ አልታየህም? ኧረ በእናትህ ጭን ስር ገብቼ ይመስላል። እዚህ ልክ ይቺ ተውሽኛለሽ። ይኸው ሰጠኛለሽ ይለኛል። ሽጉጣን ቼን ነው ዲያስፖራ የከሰረ ዲያስፖራ መስሏል። እግዚአብሔር አዳ እና እንዴት ነው ደስ ይላል። ካሁን በኋላ ሉኪ እንደዚህ ነው የሚሆነው። ይሄንን ነገ እንትን አለኝ እስኬጁል አለኝ ሙሉ ሙከራ ማረኝ። ይሄ ለሙከራ ነው። እስቲ እግዚአብሔር ነው ይህ ችግር። ይሄንን እዚህ ጋርና እዚህ ጋር አባቴ እኔ ነገር ምክርህ እዚህ ጋርና እዚህ ጋር አንተ አክተር እኮ ነው ያሞ እንዴ ኩና ስራ ሲኖር ፋውንዴሽን ነው። በጣም ሀብት መጣ መሰለኝ። እንዴት ነው ወርቅ ነው ፈርጡ ዳይመንድ ነው አይደል? እንደዚህ ወርቁ አይተኝ እንዴት ነው ቁም ነገር ይሄ ሪል ስራ ተመቸህ? ማርያም ሎቴን ሰላየው ሎቲ ስለዚህ ሚኪ ወደዳል ማለት ነው። ስንት ወደደው ሳገኘ ሁለት ሰው ተረጋጋ። አይደለም ያለካ ምን አባኔ መሰልከው? አይደለም አሁን ዛሬ በመልሳችሁ ነገ ሙሉ ቀን አልመጣም። ኧረ በስመ አብ ቅድም ሄጃለሁ። ሎቲ ነው እዚህ ቦል አይ ተበስጪ ሁለቱንም እንዴት ተበሳለ ማለት ተበሳው የምር ተበሳው። አሁን ነው ያያል አቋርጥ ቪዲዮ ስሜተኛ እንዳልሰነዝርበት አንተ እንደዚህ አባረክ እግዚአብሔር ተጀመረ አይደለም እንትን አትበል አንተ ሰነዝራል እግዚአብሔርን ተበስ ይላ እሺ እሺ ይሁን እሺ ሎቲ ነው እሺ ምንድነው አያምርብኝም እሺ ለዚህ ነው የጠራችሁ ኧረ በኢየሱስ በጣም ነው የሚያስጠላው። አልወደድኩም ምንም አውጥቼ ነው። ከዚህ በኋላ እኮ እንደዚህ ነው። ቺኑ ያምራል። ከዚህ በኋላ እንደዚህ ነው ፀጉሬ። አውርቻለሁ ከዲሴ ጋር ነው። አያምርም። እኔ ግልጽ ብዬሽ ነው የምነግርህ አያምርም። አውትፊት ነው አያምርም። ነገ ደግሞ እዚህ ጋር ሙሉ ሪፍ አንበሳ ስኬጁል የለ ነገር ደስ ይላል። ድንቅ ነው። በእንቺ ነው ተምራለች። ተናዘለኛለህ ፀጉርህ አያምርም። ሎቲ ምረጥ። አውትፊት ሲደብር ለዚህ ነው የጠራችሁ? ኢቲቪ ሰራ ሰብስክራይብ አድርጉለት። ለማንኛውም እኔ ግን ለተወው ኤላ አረ ግርበላ አረ በማርያም ይመታ ነበር የሚሆን ነገር ሳይ ምን ማድረግ አልችልም። የቀሩኝን አንድ በአንድ እያወጣሁ እየቀረስኩኝ ያሳያችኋለሁ። ምን ይደምር ዳብጂ በጌታ ኢየሱስ አረ ጋይስ አንዲታ ስታይል እብድ ነው የምትመስለው። ማርያም ያምራል እኮ ያምራል እኮ ግን እብድ ነው የምትመስለው። ስላለመድነው ይሆናል። ያምራል አውትፊት ፀጉር ግን ሌላ ሰው የሆነ አርቲስት ምናምን ነው የምትመስለው። ስታይሉ አሪፍ ነው ግን ሌላ ካራክተር ሌላ ሰው ነው። አይ
እኔ ተመችቶኛል። ከተመችቶሽ ደግሞ አራተኛ ሰው እግዚአብሔር እኔ ተመችቶኛል። በተለይ አሁን ያንተን ይወርታቱ በጣም እነዚህ አራት ሰዎች የምር ድነቀስ እያደረጉ ማርያምን ያምራል። ማርያምን ያምራል። ወይኔ ኧረ ከነውት ፊቱ እግዚአብሔር ታቶ ነው አይተሽው? ይሄ ልጅ ከአቅማችን በላይ የሆነ ነው። እንዴት ነው ነገሩ? ምንድን ነው? እሷ ነች ያለችኝ። አክተር እኮ ነው። ኧረ ወዳጅና ጠላት የምር በጣም ነው የሚያምረው። በጣም በስመ አብ ምንድን ነው? ምን ተገኘ? ማርያምን ያምራል። ሁለተኛ ሰው ነው ሶስተኛ ሰው በቃ ማርያምን ያምራል። እግዚአብሔርን በቃ ኤልሹ ነው ሲጀመር የኔ ሰው ስላለመዱት ነው። አይ ቲንክ ስላለመዱት ነው እንጂ ያምራል። እግዚአብሔርን ወይኔ ማርያምን ያምራል። ማርያም በጣም ምንም ልላት አልቻልኩም። ታውቂያለሽ ማኩ ፊቱ አይ ይኸውልሽ ምንድን ነው መሰለሽ አክተር ነው እሱ ከእሱ አንፃርም ይሁን እንጂ በቃ እዛው ላይ የሆነ ጃማይካዎቹን የነሱ ሙድ አመጣው ማለት ነው። ቦምቦክላት ደግሞ ከአውትፊቱ ጋር ሄዷል። እግዚአብሔርን ይዘበታል። በጣም ነው የሚያምርበት። ምን ነው የምትሉት? የደደብ ስራ እንደሰራ የነገርኩት እኔ ብቻ ነኝ። አንድ የተረዳሁት ነገር እኔ ብቻ ነኝ ጭንቅላት የሚያስበው ማለት ነው። የምሬን ነው። ስማኝ የውሶ ጭንቅላት እንደማይሰራ ነው የገባኝ። ምን ትላላችሁ? እስኪ እናንተ ነገር ምን ትላላችሁ? ስራው ፊቱ እንዴ በጣም ነው የሚያምረው። አይ እሱ ምን ትላለህ? የሚያምር እያለች ይሄ ባህል ያፈነገጠ በጣም የሚያስጠላው ባህል ያፈነገጠ ስርዓት ኢትዮጵያዊነት የሌለው ያምራል። ባንዳ ያምራል። ለምሮ እየዋሸችው ያለችው ምንድን ነው? ያምራል ብላ እየዋሸችው ነው። በጣም ያምራል። ኢትዮጵያዊነትን ያፈነገጠ አይደለም። ሰው ለየት ያለ ነገር ስለማትወድ ኢትዮጵያዊነትን ያፈነገጠ አለባበስ እንቃወማለን። እንደዚህ አይነት አለባበስ እኛ ምኖች ነን አክተሮች ደግሞ ንቅሳት ከአንድ አክተር አይጠበቅም። ሎቲ ምንድን ነው? ሎቲ አያስፈልግም። ማንንም አይሰማም። ታቱ ችግር የለውም ግን ያምራል። ያ ነገር ቼነ ብቻ ነው ታምሩ ቼነ ተመጣጣኝ ሰው ማለት ነው። አሁን ምን ተረዳው መሰላችሁ? ለየት ያለ ነገር አይወድም። ይሄ ማህበረሰብ ለየት ያለ ነገር አይወድም። ይሄ ማህበረሰብ ለየት ያለ ነገር አይወድም። ቀፋት ነው የምታየው ማለት ነው። እኔ አንተ ሻረ ኦሬዲ ኮሞሽ አንቺ ምንድን ነው? ያምራል በጣም ለእግዚአብሔር ነው ምን እንደማትወድ ግን እሺ በዛ እኔ የራሴን አመለካከት ነው። እኔ ከወደድኩት መክሮ ደህና ዘመድ እንጣ ኦም ነገር ወይ የምትሰማው አንተ ዘመድ ብቻ ወስና ይልሽ ብቻ ናቸው ልብት እንዳለ ደብሯቸው ሁሉም ማለት ነው። ስለዚህ በቃ ተሳክቶልና ሪአክሽናቸውን አይተናል። ይሄን ዩቲዩብ ሰብስክራይብ እያደረጋችሁ እስከ መጨረሻው ማየታችሁን አትርሱ። ወዳችኋለሁ። እንዴት ነው አያምርም? ዛሬ እኮ አፍላ ፍቅር መጥቻ አጣሁ። አዎ እንደዚህ ሆኜ ፍላውት ፊት ላሳይ ቆይ ይሄን አላየሁም። ምንድን ነው ማለት ምን ማለት ነው? እያየሽ ነው? አዎ የምር ተነቅሼ ነው። ተፈነዳ እንዴት ነው ፀጉሬ?
ቦምቦክላት ምንም ማድረግ አይቻልም እንግዲህ ዛሬ አፍላ ፍቅር ስመጣ የለሽም የምን ራፐር ና ስፈርቅ ከኔ ስታይ ቼኒን አድርጌ ከላይ ፍርቅም ከመሰርኩሽ ናይ ተጣጊ የለም እኔ የሚዳ ጀለሳትን አይኖርም እንዴት ነው ግን እንዴ ምን መስሎሽ ነው ታዲያ? ኧረ አይደለም ሪል ተሰርቼው እኮ ነው። ካምባላ ስታይል እንደዚህ ነው። ዋትስአፕ ፋሚሊ እንግዲህ ዛሬ ቪዲዮአችን ይሄን ይመስል ነበር። ቅድም ያያችሁ ታያ ፍጹም ሌላየ ነው። ይሄ ራሴ ከትላንትና ውጭ አላውቀውም። እላያችን ላይ የነበረውን ይህንን ነገር ወደዛ አስወግደን ጥለናል። ሎቲውም የለም እርት ነው ማግኘት ነው ታቶም እንደዛው ጭራሽ። ስለዚህ ዛሬ ቪዲዮአችን ይመስል ነበር። የሁሉንም ሪአክሽን አይታችኋል። እስከ መጨረሻ ስላያችሁ አመሰግናለሁ። ፈጣሪ ያክብርልኝ። እወዳችኋለሁ። ደህና ሁኑልኝ።